አሸብሬ እኮ ለኔ የከፈለው መስዋዕትነት አይወራም እንዴ አሸብሬ እኔ ከማንም እንዳላንስ ብሎ የሰፈሩ ባሎች አረቄ ቤት ሲያመሹ አረቄ ቤት አምሽቶ የሰፈሩ ባሎች ሚስቶቻቸውን ሲቃጠቅጡ በልምጭ አሬን አብልቶ እንዴ ከዛ ጣሊያን ገባ ተብሎ ሄደ ደስ ብሎት እንደው ከዛ ሲሄድ ቀጭነህ ብለው መለሱት በቃ ዘን እዚህና እዚህ ማዲያት እስኪወጣበት ድረስ እንደ ሴት ቁጭ ብሎ ነበር የሚያለቅሰው አፈር ድብላለት ኋላ ግን በአቅማዳ እህል አመላላሽ አድርጎ ቀጠሩትና መንገድ ላይ ጣሊያኖቹ ይዘው የሆነ ጊዜ ስጠናሉት እንቢኝ ሀገር ያለ ድፍት ታረጉት እህሉንም ብልት ታረጉበት ኋላ እጅን ወረቀት ከአንዱ ኪስ ውስጥ አገኘውና እኔ ደግሞ 45 ከብቶቹን አውርሶኝ ነው ብዬ ማለቴ ምን ብሎ ነው ብዬ የኔ ጌታ ምንም በቀጥታ ነኝ ብሎ ጽፎ ነበር አፈር ልብላ ጎዱብኝ እናቴን እኔ ለሰው አልነግርም ብዬ ነው እንጂ ሚስጥራልኝ የራሴ ላሳይሽ ቀይ ባለፈው ነው ተሪያኩት መጣች ወራ ሀገሬ ወዴት እየሄደች ነው ሀገሬ ዲባስ ይዛ ቅድባ ሀገሬ ወዴት እየሄደች ነው ባክሌላ ሰፋን አይደለም ባክ ኢትዮጵያዬን ነው እንዴ ሰው መተማመን ጠፍቷል ምን ነው ጠፍቷል ባንክ ቤት መቼም ብሩ ነው ምንም መተማመን ያልኳል ነበር ሲፈስ እኔ በስንት ነገር ያመንኳቸው ጋሬን ጠባርጌ ባመጣሁት ብር እና ቲክቶክ ሰራ ባገኘሁት ብር ሊነጋ ነው በሸነመኝ ብር ያጠራቀምኩትን ብር ያስቀመጥኩኝ እነሱ በአንድ እስክሪብቶ ይጠረጥሩኛል አንድ እስክሪብቶ ምን አረጉ ገመድ አስረው ነው የሚሰጡኝ እኔ እስክሪብቶ መሰርቅ ነገርኩ እኮ ኢትዮጵያ ምን እንደምታረች ሀገር አረብን አይነቶች ኢትዮጵያ ውስጥ ከመኖር አዲስ አበባ ውስጥ መኖር አዲስ አበባ ወይኔ ወዴት ይሄድ ወዴት ቢክ ነው ደግሞ ወንድ ዛሬ ሞተ አይኔ ናጣው የኔ ተላላኪ የኔ ልጅ የኔ አንደኛ አማማቱ እንኳን የተባለው ፓይሎት ነው መኪና ማን ነው አውሮፕላን ሲያብር በሰማይ ተከሰከሰ ነው እውነታውን አማሽካላልሽ ደግሞ ማታ ምን አሉ ታጅ ቤት ብርሌ ማላናቱ ላይ ተከስክሶበት ነው ድፈት እኔ ልጅ እንደ አፈሩን ገለባ ያልግብለት እንደሌላ ምን ይባላል እንደ እውነቱን ንገሪን ካልሽኝ ግልግል ነው እናቱንም አቃጥሎ እኛንም የሰፈር ሰው ሊደፋ ነበር እኮ ረ የተረከበ ቡጠቃ ነስኪ ጥብኛም ቢጥሌም ንፍሮም ካላ አምጭልን እናቴ ልናለቅስ አይደል እንዴ አይ እንደው ልጄን እናቴ ምን አርገውብኝ ነው ለፍቅሯ ስል በተሰኘ ርዕስ ወደ እናንተ ሲደርስ ነው እንደሚገባ ተሰማኝ የጸጸት መንገድን ትቼ የበቀል መንገድ መጀመር እንዳለብኝ አወኩኝ ለፍቅሯ ስል የገዛሁትን ቢጫ ጀሪካን በካልቾ ጥልስኩት ወዲያው ወደ ተግባር በመግባት ሰላይና ነፍሰ ገዳይ ማፈላለግ ጀመርኩ በኢትዮጵያ በዚህ ዘርፍ ላይ የተሰማሩ ብዙ ሰዎች ስለሌሉ ፍለጋው አድካሚ ነበር ካድካሚ ፍለጋ በኋላ ግን ዲቴክቲቭ በላይነህንና መስሚያ ጥጥማንን አገኘሁ የዋጋቸው ተመጣጣኝነት እጅግ ያስደንቃል መስሚያ ጥጥማን በ34 ብር የሰው ነፍስ ያጠፋል በዛ ያለ ሰው ለማስገደል እንደውም የሚቀንሱ ፓኬጆች ሁሉ አሉ ዲቴክቲቭ በላይነህ ጭራሽ ለወሬ ካላቸው ጉጉት የተነሳ ስራውን በነፃ እንደሚሰሩ ዌብሳይታቸው ላይ አስቀምጧል ሁለቱንም ለማስገደል ወስኜ ሰላዩና ገዳዩ ጋር ደወልኩ ስልክ አያነሱም ምናልባት የ12ኛ ክፍል ተማሪ ሆኖ ክላስ ገብቶ ይሆናል በቀጣይ የተፈጠረውን በአዲሶቹ ስራዎቻችን ይጠብቁ የ3 ደቂቃ ቪዲዮ ለመስራት ባገኘነው ፈቃድ ብዙ አዝናኝ ነገሮች ልንሰራላችሁ ስለምንችል እባካችሁ ይሄንን የሙከራ ቪዲዮ ሰፖርት ያድርጉት እናመሰግናለን ለፍቅሯ ስል ተከታታይ የቲክቶክ ድራማ ክፍል 5 እሱ ነው የምልህ ስልህ ሌሎች የቆዳ ስፔሻሊስቶች በጣም ያካብዱታል ነገሩን ግን እቤት ውስጥ እኮ ባለ ሳሙና ተጠቅመን ብጉራችንን ልናክም እንችላለን ኖራ በጊቭ እንዳይሆን ቀለል አድርገን ከፋርማሲ በቃ ወጣ ብለን ለወካስ መስተለን ወጣ ብለን እኮ ቀለል ባለ ዋጋ ሳሙና ቢበዛ 500-600 ብር ነው በቃ ቀለል አድርገን መግዛት እንችላለን ከዛ ቤት ውስጥ በመናገኛቸው ነገሮች ምግቦቻችንን ቀለል ያሉ ምግቦች ላይ እንቁላል ወተት ክትፎ ነገር መቅመስ በቃ እንደሱ ቀለል ያለ ነገር ስንበላ በቃ ይጠፋል ብጉሩ እኮ በራሱ እንደገና ባላችሁን ፍቱ ጭንቀት ነው የሚለቀባችሁ ብጉር ያጠፋል ባይዘወይ ከወንድ መራቅ ብጉር ያጠፋል ከዛ በተጨማሪ ደግሞ ወተናውን ብንታከም it's very simple
5000 6000 ብር ቢሆን ነው ከዛ በላይ ሊሆን ይችላል። አባዬው ጓደኛዬ መጥቷል ታውቀው ይኸው ዮሴፍ እሱ ነው አድሬ የሳቢ ፋዘ በጌታ ነኝ አቺ ብሮዬ አማን ነህ አማን እንዴት ነህ ታዲያ ደህና ነህ እግዚአብሔር ይመስገን ደህና ነኝ መቼ ነው ግን አንተ እንደ ጓደኞች የምትሆነው እስቲ ምከሩ ይልኝ እንደን ቆሮነ ማረባ ድንጋዩን ምከሩ እስቲ መቼ ነው ሰው የምትሆነው እስቲ አስጠናው ምከረው ሁሉ ጊዜ ይተኛል ይነሳል ይተኛል ምንድነው አታፍጥብኝ አይነ ያማን እኔ እኮ መክረዋለሁ ፋዘርዬ ማለት ነው አይሰማም ልጁ ጭራሽ ባለፈው ስፋት ምናምን ይያት እጄ እየመከርኩት ጭራሽ አይሰማም ስለምን ይመከኝ እሱ እኔ እኮ እንደሱ መሆን አላቀተኝም እንደውም ማሳያለሁ ኩሽን እንዳረሹሽ እንደኔ ቅድም እንዳልኩት ምናምን ትያለሽ ቢስልሻል በቃ አያሰና ይበያል አቀተኝም what up nigga አንተን ብሎ እንግሊዘኛ ተናጋሪ ንገ አንድ ከዝኔ ነው ዴቪዬ የሆነ ቦታ ደርሼ ልምጣልኝ እኔ ደግሞ ተመጻየቅ ወዳለሁ የት ነው የምትሄደው ምናምን ነገር ፊልም ተከራይቼ ልምጣ ፊልም ተከራይቼ ልመጣ ነው ምንድነው ፊልም መተከራየው ማለት አልገባኝም ማለት ምንድነው ፊልም መከራየት ማለት አልኩት አይ እጄ ብር ሰጣቸዋለሁ ከዛ በኋላ በሲዲ ይሰጠኛል ቀጥሎ ወይ ደግሞ በፍላሽ ይጭኑልኛል ወከከን ያልኩት እኔ እንጃ እኔ በህይወቴ እንደዚህ ደንግጬ ማቅ አይመስለኝም መብረቅ የመታኝ ያክል ነው የተሰማኝ ድንግጥ ነው ያልኩት ኔትፍሊክስ እያለ ለኢትዮጵያውያን እስከ መቼ ድረስ ነው በእንደዚህ አይነት ሁኔታ ምን ቀጥለው ፊልም መከራየት ምን ማለት ነው ብር ሄዶ ሰጥቶ ቀጥሎ ፊልም ይዞ መጥቶ ከዛ ሲዲውን እንትን ውስጥ ከቶ ወይ ደግሞ ፍላሹን እንትን ውስጥ ከቶ አይ አም ሶሪ ስለዚህ በመረጃ መሰረት በጣም ያዘወትሩበታል የተባለውን ቤት ለመጎብኘት ሄድኩኝ። የራሴው ጓደኛ ዘረሩኝ ሄደ። ሄሎ ሸገር ገበታን ተፈልገዋል አይደል አሁን ፉል ላቨርስ መጥቶ ስማይካቱ ተጣጣይቷል ለምን እንደነገረኝ ባላቅ ቶሎ መሄድ አለብኝ። ፈልገኝ ነበር። የምታዩት ወጣት ብቸኝነት ተሰምቶት ነበር። ብቻውን ነበር። የህይወት ትርጉም አጠፍቶታል። ዙሪያው ጨልሞበት ነበር። ምንም አይሳካለትም። እዩት፣ ውሃ መጠጣት እንኳን አይሳካለትም። ከዚያ ግን ጓደኛው ደረሰለት። ያለበትን ሁኔታ ተረድቶ ወስዶ ጨንቧ ብልጭ መለስ ነገር አድርጎ ጮል አመቻችቶ ጥብስ በቃ የሆነ ተንደርድሮ ጭልም አረገበት። ወጣቱ ከሀዘኑ ተጽናና። አሁን እኔ አዲስ ሰው ነኝ ማን ብቸኛ ኮንክስ በጥፊ ማታ ጓደኛ ከሌለስ ማን አንድ ጥፊ ለአንድ ወገን። ከጭንቀቶ በጥፊ የሚያነቃውት ወዳጅ ያስፈልጎታል። የፌደራል ጤና ጥየቃ ሚኒስቴር። እንግዲህ ምንም ማድረግ አይቻልም። ያው እግዚአብሔር ያጽናችሁ። የኔ ልጅ ቤተሰብ ነህ አላወቅኩህም። እኔ ነኝ። አረፍ ልጅ አንተ ነህ እንዴ? አላወቅኩህም። አዎ አደዬ እኔ ነኝ። ተጫውቱ እንግዲህ። እሺ አንተ እንዴ ወደዛ ልቀቅ። ምንድነው የአዲስ አበባ ሬስቶራንቶች አለቁብህ? አረ ለምን አንድ ቲክቶከር ይዘሃል መጣህም? በእናት በሞቴ እንዴት ነው ነገሩ? የለቅሶ ቤት ምስር ማንሳት ጀመርክ? አረ ተው ሸገር ተው። አይ ለምን አድራሻውና ዋጋውን ሲሉክ ዝንጌ የለቅሶ ላይ መጣችሁ በነፃ ብሉ ለምን አትላቸው? ወይኔ በጣም ነው የምናመሰግነው። የላኩት ገንዘብ ደርሶናል። በስሙን አልጠራውም እናውቃለን። በሱ ቲክቶከር የላኩት ገንዘብ ደርሶናል። አረ ምንም አይደል። ያው እግዚአብሔር ያጽናችሁ ብዬ ነው። ምንም አይደል።